ነው መስራት የምንችለው ምን ያስፈልገናል እንዴት ነው መጀመር የምንችለው ቤቱንስ ምን ማድረግ አለብን የሚሉትን አንዳንድ ነገሮች እናደርጋለን አብራችሁን ቆዩ እና ኢንተርቴይንመንት ሰላም እንግዲህ እና ቤተሰቦች ዛሬ እንግዲህ እንደነገርኳችሁ አንድ ላይ ያለ ቤት መጥቻለሁ ጣዕም የባህላዊ ምግብ ቤት ነው የምንገኘው ቀደም እንደነገርኳችሁ አሁን ለየት ያለ አንዳንድ ነገሮችን እናሳያችኋለን ዲታገነ ቢዝነሱን መጀመር የምንችለው ምን ነገሮች ያስፈልጉናል በምን ያህል ኢንካም መጀመር እንችላለን የሚሉትን አንዳንድ ነገሮችን ነገር አብራችሁን ቆዩ አለልሽ እንዴት እነሱ ለመናገር ገና ስገባ ይሁን አለልሽ አይደል ቢጌሻለሁ እንዴ ለሰሻይ ስራሹ በጣም አትራክት አድርገሽኛልና በጣም ወድጃለሁኝ ግን እንዴት ተነሳሳሽ ማለት አሁን ላይ ይሄንን ቢዝነስ አይዲያ ኦዲየንስ በምን ያህል እንዴት ማለት አሁን ኢትዮጵያ ውስጥ አሁን ባለንበት ታይም ሊሆን ይችላል ኢቭን ይሄንን ቢዝነስ አይዲያ ምን ካፒታል ጀምር ብቻ ሳይሆን የምር እንደ ሰውኛ እንደኔ ማለት ነው በምን ያህል ብር ካፒታል ለነሳ ብቻ ሳይሆን ይሄንን ለመስራት ምን ያስፈልጋል ብርሰሰራሽ ካፒታሉ ኦር የትክ እንዴት ነው የትቦታ ነው መስራት ያለብኝ ከሚለው ባሻገር ማለት አሁን የባህል ምግብ ሲሰሪ ቦታ በጣም ማተር ያደርጋል ቦታ የምታያቸው ግባቶችን ካልቸር ናቸው አንቺ ምን መሆን አለብሽ እኔ መጀመሪያውን ቢዝነስ አይዲያውን ላጠናው ስል ፋሽን ነበረኝ እውነት ለመናገር አስም ቢየር ፋሽን ነበረኝ በጣም ነው ካልቸር ሞደው ኔቸር በጣም ፍሎ ያረጋኛል በጣም ነው ኮሚትድ መሆነው ለዛ ነገር ታውቂያለሽ ብዙ ነገሮች ላይ ስታካተጋለውና በጣም ቆየው ኢቭን እዚህ ቤት ደንበኛ ኮንኩራሱ በጣም ብዙ ጊዜ ሆነኝና አንደኛ የምር ራሴ ነኝ እውነት ለመናገር ደስ ብሎኝ ይሄ ቦታ ላይ ተገኝቼ ለከኛ እንዳልኩሽ ፋሽን ያስፈልጋል ለምሳሌ ብዙ አይነት ቢዝነስ ሴክተሮች ላይ ስንሰራ ኦን ኦፍ የመሆን ነገር አለብን ውዝን ማርጂን እንሰጣለን 6 ወር ሊሆን ይችላል 1 አመት ሊሆን ይችላል 2 አመት ሊሆን ይችላል ያን ያክል እንሰጣውና አይ በቃ ይሄ ነገር ካልሆነ ወይንም ይሄ ነገር ካልተሳካ shift የምናረጋው ነገር አለ በርግጥ አዎ ፕሮፊት የሌለው ነገር ላይ ታይምሽን ዌስት ላታረግ ይችላል ታይሙ ሰርቫይቪንግ ስለሆነ ማለት ነው ግን ቢሆንም ደግሞ አንዳንዴ ምን አለ አሽድሽ የለም ፍላጎት ውስጥ ሲሆን ያንን ነገር አፕዴት ያረክሽ ነው የምትይው ያንን ነገር ኔክስት ላይ ምን ላድርገው ምን ልጨምርበት what's additional እያልሽ ነው የምትይው እንጂ ይሄ ባለሽ ነገር ሁሌ አትረኪ በቃ ፓሽንሽ ሲሆን ሁሌ መጨመር ነው የምታስቢው ሁሌ አፕዴሽን ላይ ነሽ ሁሌ ነገሮችን መቀየር ነው የምትፈልጊው ሁሌ ክሬቲቪቲ ላይ ነሽ እና ይሄ ነገር በመጀመሪያ አይዲያውን ለሚያስብ ሰውና አይዲያውን ይሄን ነገር ኦን ማድረግ ለሚፈልግ ሰው የመጀመሪያ ስራው ሊሆን የሚገባው ፓሽኑ አለ ወይ ክሬቲቭ ነው ወይ እዚህ ነገር ላይ መቆየት ይችላል ወይ ስታርት ማድረግ ይችላል ወይ አፕዴት ማድረግ ይችላል ወይ የሚሉት ነገሮች በጣም ትልቅ አንድ የቢዝነሱ አይዲያ እሱ በጣም ያስፈልጋል ፓሽን ያስፈልጋል በጣም ፓሽን አንደኛ ያ ለዚህ ቢዝነስ ሴክተር ደግሞ በጣም ፓሽን አንደኛውና ተመራጭ ካልቸርና ኔቸር ስለሆነ ፓሽን ይዝሽ ይገባል ስራ ይመስለኛል ለዛ ነው ካፒታል በፊት ከቢዝነስ አይዲያ በፊት ስራ ከሚለው ሐሳብ በፊት ፓሽኔት በጣም ያስፈልጋቸዋል የሆነ ልጅ አይደለም ጊዜን ተኪኝ አይደለም እና ለዛ ነው የጠየቁት ጥያቄ ብዙ ሰው ስለሚፈራው አይደፍርም ገባሽ ቢዝነስ አይዲያ ኦኬ ይሄንን ካፒታል አለኝ ስለዛ መጀመር እችላለሁ የሚል ሐሳብ ስለሌለው ለዛ ነው የጠየቁት እና ትክክለኛ መልስ ነው ፓሽን ያስፈልጋል ሁለተኛ ጥያቄ ምንድነው የማንኛውም ሰው ሐሳብ ነው ቢዝነስ ሰሪ ወይ የሆነ ቢዝነስ አይዲያ ሲፈልግና የትኛው ቢዝነስ ያዋጣል የሚለው ሐሳብ አሁን ውስጥ ይኖራል ይችላል ግባቱ ሳይሆን ምን ያስፈልጋል ሳይሆን አንዴ ለምናስበው የትኛውን ቢዝነስ ሰርቼ ነው ምንድነው አዋጭነቱ የሚለው ያስባል ለምሳሌ 200,000 300,000 400,000 or 600,000 ብር ኑሮኝ ለመስራት ሊሆን ይችላል ወይም ደግሞ የተወሰነ ከሀገር ውጭ ሰርቼ ሊሆን ይችላል የተወሰነ ብር ኑሮኝ ሀገር ውስጥ ምን አይነት ቢዝነስ ብከፍት ብሎ የባህል ምግብ ቤት ሲመርጥ or ትራዲሽናል ፉድ ነክ ነገሮች ሊሆን ይችላል ካልቸር የሆነ ቤት ገንብቶ ሊሆን ይችላል ቢዝነሱን ሲመርጥ ከነዛ ነገሮች ውስጥ ቻሌንጁ አፎርደብል ለማድረግ ወይም ደግሞ ያንን ነገር አዋጭ ነው ለመስራት የሚያደርገው ነገር ምንድነው በባህላዊ ምግብ ቤት የባህላዊ ምግብ ቤት ምን አለ መሰለሽ ቅድም እንዳልኩሽ በፓሽን የታገዘ ሲሆን
ምን ይሆናል ሁሌ ነገር ላይ መቀየር ነው የምታስበው ሁሌ ነገር ላይ ከስተመሪ እንዴት አድርጌ ላስደስተው ምን ነገር አዲሽናል ኔቸር አይደል እንዴ ተፈጥሮ አይደል ካልቸር አይደል የሚያልቅ ነገር አይደለም የውስጥሽ ያለሽ ነገር ነው ሁሌ ግሮዝ ላይ ነሽ ሁሌ አፕዴሽን ላይ ነሽ ለምን በቃ ትነኪዋለሽ ሊሚትድ አይሆንም በዚህ ነገር ውስጥ እንገባለሁ በዚህ ነገር አትዩ ስፔሲፊክ አታረጊም ስለዚህ ምንድነው ሁሌ ከስተመርሽ ላይ ምንድነው የምታረጊው አፕዴት ያርክሽ ኦኬ ይሄን ነገር በዚህ ነገር አድርጌ ካልቸር ባመጣው በዚህ ወይ ብሄድ በዚህ በእንደዚህ አይነት ስታርቲንግ ብጀምር ያልሽ ትሄጃለሽ እና ምን ያስፈልጋል ይመስለኛል የመጀመሪያው ላይ እንደሚያስቃውች ካልቸር የሆኑ ነገሮች ያስፈልጋሉ ሲጀምር በርግጥ አንዳንዴ ሁሉም ነገር ካልቸር ናቸው ግን የትኛውን ቢዝነስ ምን እየሆነ ነው የሚሄደው አፕዴት ያደረገ ነው የሚሄደው ያው ከትንሽ ስታርቲንግ ይጀምራል ያን ነገር ያሳደገ ነው የሚሄደው ያው ሁላችንም ባለን ስታርቲንግ ነው የምንጀምረውና መጀመሪያ የሚያስፈልገው ባህላዊ ነገሮችን ደግሞ ስታደርጊ ምን ላይ እንሸወዳለን መሰለሽ እንደዚህ ካልቸር ላይ ባህላዊ ነገሮችን ስናደርግ ኢንቴሪየር ዲዛይን ላይ በጣም እንሸወዳለን ምን መሰለሽ ለምሳሌ አራት አይነት ፌሶች አሉ አይደለ ፊት ከኋላ በዚህ ጋር ነው ብዙ ጊዜ ምን ይመስለናል አራቱንም አንድ አይነት ካልቸር እናደርገዋለን ገባሽ አይደል እዚህ ጋር አንድ አይነት እዚህ ጋር አንድ አይነት እዚህ ጋር ሆኖ ካልቸር አራቱንም እናደርገዋለን አራቱንም ካልቸር ካረግነው በኋላ ማለት ነው ምን ይሆናል እኔ እዚህ ጋር ቁጭ ብዬ እዚህ ጋር ለየት ያለ ነገር ማየት አለብኝ ካልቸር አይደል እንዴ ዋናው እኔን አትራክት ኢምፕረስ ማድረግ አይደል እዚህ ጋር ቁጭ ብዬ ለየት ያለ ሌላ ነገር ቪው ሊኖር ይገባል አንቺ እሱ ጋር ቁጭ ባልሽው ከኔ ባክ ከኋላ ላይ ሌላ ቪው ሊኖር ይገባል ኢምፕረስ ሊያደርግሽ ይገባል እና እሱ ላይ ምን ሸወድ ይመስለኛል ብዙ ካልቸር ቤቶችን አይቻለሁ ካያቸው ካልቸር ቤቶች ደግሞ በጣም ለየት ብሎና አይዲያውም ለየት ብሎ ያገኘሁት ይሄንን ቤት ነው እንዴት ነው አይተሽ ቆለ የተለያየ አይነት ቪው ነው ያለው እዚህ ጋር ቁጭ ብለሽ ራሱን አደግ ነው ያ ሲሆን ምን ይሆናል አይሰለችሽም እዛ ነገር ላይ ለመቆየት ስታክ ለማድረግ እንትናት ቶሎ ለመውጣት አትሞክሪ ደስ ብሎሽ ታይምሽን ተጠቅመሽ አዎ በቃ የፈለግሽውን ነገር ተጠቅመሽ ያቺን ታይምሽን ሜሞሪሽን ይዘሽ ነው የምትይ እሱ ነገር ላይ በጣም ፎከስ መደረግ አለበት ከምግብ በፊት ያላቸው ኬር አደራረግ ከሰመን ሃንድል አያያዝ ሊሆን ይችላል እና የዚህ ቤት ደግሞ የተለየ ነገር ያለው የስተማር ላይ ከምግብ በፊት ያላቸው አቅርቦች ምናምን ነገር በጣም ማተር ያደርጋሉ ወዳለሁ ቢዝነስ አይዲያቸውን የነሱ የራሳቸው የተለየ ነገር ስትይዝ ስላለ ከነኝ ውጭ ደግሞ ምንድነው ያየሁት አንቺ ያልሽው ግባት የተለየ እንትን አላቸው አራቱንም አንግል እኩል አይደለም የራሳቸው ካልቸር አለ እና ተማሳይም አይደለም የተለያዩ ናቸው ቪዲዮዎቹ ማለት ነው እዛ ማተር ያደርጋልና ትክክል ነሽ እኔም ወድጃለሁ መጨረሻ ጥያቄ ላይ የምንችለው ምንድነው ይሄንን ቢዝነስ ለመስራት አሁን ላይ ያለው ካፒታል ሁላችንም እናስበዋለን በምን ያህል ካፒታል ይሆናል ወይም ለዚህ ቤት አሁን ላለኝ አሁን ዛሬ በምታዩት ቤት ውስጥ አይዲያ ሳይሆን እናንተ በምትፈልጉት 4 ሊሆን ይችላል 20 ሊሆን ይችላል ጂፕላስ1 ትስም ትችላላችሁ መሬት ላይ ትስም ትችላላችሁ በምትፈልጉት ነገር ነው ሳለ ግን ቢዝነስ አይዲያውን አሁን ላይ ያለው እነኚህን ሰዎች ከሚሰሩበት ወይም ደግሞ በጣም የባህል ምግብ ቤት አሁን የባህል ምግብ ቤት እንደምታያቸው ካልቸር ያሉ ግባቶችን እንደምታያቸው ናቸውና እናንተ በሚሰሩበት ስራ ላይ ደግሞ ባላችሁ ካፒታል እንዴት ክሬት አድርጋችሁ ካልቸር የሆነ ትራዲሽናል ፉድ መክፈት እንደምትችሉ ፋይናንሻል ለመንካት ፈልጌ ነው ካፒታል ጠይቅሽ ልመጣልሽ ነውና እንዴት ቢሆን ይሻላል ብለሽ ታስቢያለሽ ካፒታል ትራዲሽናል እሺ ያው ከካፒታሉ በፊት ሌላ አንዳንድ ነገሮች ልበልሽ ያሉሽን ነገሮች እንዴት አድርገሽ ማቅረብ እንዳለብሽ ገብቶሻል አይደል ለምሳሌ ጎመንና ሌላ አንድ የሆነ ነገር የባህል ነገር ሊጠቅሽ ይችላል ወይንም እንደምንላችሁ ጠጅ ጠላ የባህል መጠጦች ማለት ነው የሱፍ የሚጠጣ የተልባ እንደዚህ ምግብ ላይ ደግሞ ጭቆ ክትፎ የተለያየ በቃ የባህላዊ የምንላቸው ነገሮች ሶ እነዛን ነገሮች እንዴት አድርጌ ማቅረብ አለብኝ እሱ ግዴታ ነው በቃ ከስተመር ሃንድሊንግ ላይ ማለት ነው ለምን አንድ ከስተመር የመጥቶ ካልቸር ነገር ፈልጎ ሊሚት መሆን የለብኝም ያን ነገር ያንቺን ግባት ማቅረብ ያሟላል ማለት ነው ሌላው ደግሞ ምን አለ ካፒታሉን አንዳንዴ ጠጅም ጠላም የሚቀበሉ ሊኖሩ ይችላል ከሌላ ቦታ ግን እንደዛ አይነት ካልቸር ቤት ስትከፍቺ ሲጀምር እንደነገርኩሽ ነው ስታርቲንግ ላይ እንደነገርኩሽ በፓሽን ከከፈትሽው ራስሽ ነሽ ሁሉን ነገር ኦን ሜድ የምታረጊው
ጠላሽንም እዛው ራስሽ ነው የምታረጊው ጠጁንም እዛው ነው የምታረጊው ሌሎች የሚበል ምግቦቹንም መጠጦችን ሁሉንም ከራስሽ ሲሆን ምን ይሆናል አንደኛ ምንም ጥያቄ የለውም ፕራይስ ሚኒማይዝ ታረጋለሽ ራስሽ ጠምቀሽና ራስሽ ሁሉ ነገር ስታዘጋጁና ከውጪ ዴሊቨሪ ሲመጣ ያለው ልዩነት አለ ከጥራትም አንፃር ከብርም አንፃር ከማቴሪያል ከሁሉ ነገር ከግብአቶቹ አንፃር ከሱ አንድ አለ ይሄ ነው አንድ አሰራርሽ ሁለተኛው ደግሞ ማቅረብ ያሉብሽ ነገሮች እንዴት አጠቃቀም ላይ ገብቶሻል ለምሳሌ ኪችን አጠቃቀም ላይ ይሆናል አንድ ከስተመር መጥቶ እንዴት አድርጌ አስተናግጀው ምን ፈልጎ ምን ሊወስድ ይችላል የምታያቸው ግብአቶች ማለት ስለዚህ እዚህ ላይ አሁን ካፒታል ለመናገር ስታርቲንግ ይሄ ነው ወይንም በዚህ መጀመር ትችያለሽ ምልሽ ነገር አይደለም ለምን ባለሽ ነገር ነው የምትጀምሪው ባለሽ ነገር ጀምረሽ ግን እንዴት መጀመር አለብኝ የሚሉትን ያው ከኢንቴሪየር ጀምሮ ከግብአቶቹ ራስሽ ማቅረብ እንዳለብሽ ራስሽ መስራት እንዳለብሽ ቦታው ላይ መገኘት እንዳለብሽ ሌላው ደግሞ ማኔጅመንት ነው ማኔጅመንት ሲሆን እንዴት አድርጌ ነው ማኔጅመንት ላይ ምን ልምጣልሽ ለምሳሌ አይተሻቸዋል አለባበሳቸው አይደለ የዌተሮችን አለባበስ ያ ከምንድን ነው የሚያሳየው ራሱ ካልቸሩን ተች አድርጎልሽ ኦን ነው የምታረጊው የሚቀየር ነገር አይደለም ዛሬ ካልቸር ለብሰው ነገ ላይ ሌላ ልብስ አይለብሱ ነገ ላይ ሌላ ወጣ ያለ ልብስ አይለብሱ ሁሌ ካልቸር ሜድ ሁሌ ቴስት አድርገን ሆሚ ቤት እንደ ቤትሽ እንዲሰማሽ ያክል ስለዚህ ዌተሮችን በስርዓት ካልቸር ካረክሽ የምታቀርቢያቸውን ነገሮች ግብአቶች ካወቅሽ ምን ማቅረብ እንዳለብሽ ግብአቶቹ ደግሞ ራስሽ አድርገሻቸው ራስሽ ሜድ አድርገሻቸው ራስሽ ሁሉ እንደነገርሽ ጠላውን ይሆናል ጠጁንም ይሆናል ምግቦቹ እንደዚህ አይነት ነገሮች የባህላዊ ነገሮች ክትፎ ምናምን ቂቤውን ራስሽ ይሄ እንደዚህ አይነት ነገሮች ራስሽ ካረሽ ፕሮፊቱን ታውቂዋለሽ ምን ያህል ራስሽ ታዘጋጂና ከዛኛው ኤክስትራ ሰርቪስ ታመጪ ማለት ነው ስለዚህ በዚህ ነው እንጂ ይሄን ያህል ካፒታል ነው ይሄን ያህል አይደለም ግን ባለሽ ቤት በመትፈልጊያት ባለሽ ኦን ሆነሽ ግብአቶቹን ማሟላት ከዛ ሳትፈልጊ ፓሽንሽ አይደለ ይሄ ነገር የምትፈልጊው ነገር አይደለ አፕዴት ያረክሽ ነው የምትይው ነገር ላይ አትቆሚ ኦኬ ይሄን ነገር ባስተካክለው ይሄ ነገር ይጨመር ይሄ ነገር እናል ከዛ ሌላ ደግሞ አንድ ያልጠቀስኩልሽ ምን አለ ካልቸር የሆኑ ማቴሪያል ግዴታ ያስፈልጋል ለምሳሌ ምግብ መብያው ሊሆን ይችላል ጠላ መጠጫ ጠጅ መጠጫ እነዚህ ነገሮች ማቴሪያል ግዴታ ያስፈልጋል ተች ሊያረጉሽ ይገባል ያንን ከስተመርሽን ወይንም ያንን የመጣልሽና ተጠቃሚ ስቲክ አድርጎ ሊያቆም ይገባል ማለት ነው ሌላ ደግሞ ምን አለ ይሄን ነገር ስትሰሪ በፋሽንሽ ስለሆነ የምትሰሪው ይሄ ኦን ፕሮግረስ ነው ፕሮፊቱንም እያየሽ የምትሄጂው በአንዴ 10,000 ብር አውጥተሽ ምሳሌ በአንዴ 10,000 ብር አውጥተሽ ኔክስት ላይ 20,000 ብር ትመልሻለሽ ማለት አይደለም እሱ እንዳሰራርሽ እንደ ግብአትሽ አጠቃቀምሽ ግን ቢሆንም ፕሮግረስሊ ፕሮፊታብል እየሆንሽ ነው የምትሄጂው እያገኘሽ ነው የምትሄጂው ማንኛውም ቢዝነስማን ወይንም ማንኛውም ነጋዴ ወይንም ማንኛውም አንድ ፕሮዳክት የሚያቀርብ ሰው ካለ ጥቅም አይሰራም ምንም ጥያቄ የለም ግን ቢሆንም ፕሮግረስ ደግሞ እዛው እየሰራሽ እየሄድሽ የምታመጪው ፕሮፊት አለ ይሄን ያህል ፕሮፊት ነው ማለት ይከብዳል ግን ቢሆንም ባለሽ ነገር ምን መጠቀም አለብኝ እንዴት አድርጌ መስራት አለብኝ የሚሉትን እንዳለው ማለት ያወራነው ሳለ ከካሜራ በስተጀርባ በጣም የተለየ መልስ አለ ጠይቀው ማይሽጠን መልስ ማለት ነው ምንድነው እሱ ቢዝነስ ማለት እንደ ህፃን ልጅ ነው ማለት የምታሳድጊው ነገር ስፔሻሊ ደግሞ ካልቸር ነክ ነገሮች ስትሰሪ እንደ ራስሽ እቃዎች የምታቸው እንደ ልጅ ስለምታዩ የምታሳድጊው ነገር ነውና ኮንሲስተንስሊ የምትሰሪው ስራ ስለሆነ ፔሽንስ ይፈልጋል በጣም ለዛ ነው ፓሽን መስራት የሚያስፈልገው በጣም ከተመቸኝ መስሽ ውስጥ ነውና አንድ መናገር የምፈልገው ነገር ብዙ ጊዜ ምን ይመስለናል ባህላዊ ቤት ስናይ ወይንም እንደዚህ በቃ ካልቸር የጠበቀ ነገር ስናይ በጣም ኤክስፔንሲቭ ይመስለናል በእውነት እኔ ድሮ እንደዛ አይነት ሀሳብ ነበረኝ እሱ ነገር የኔን ጥያቄ ነው እኔ ድሮ እንደዛ አይነት ሀሳብ ነበረኝ በእውነት መግባት ፈልጋለሁ መጠቀም ፈልጋለሁ ግን በጣም ውድ ነው የሚመስለኝ ይሄ እንትን ማለት አልችልም ገብቶሻል ሐሳቤ ከአቅምሽ ጋር ማለት ነው ስለዚህ ብዙ ጊዜ ሁላችንም እንደዛ ማሰብ የለብንም ቼክ ማድረግ አለብን እና ደግሞ እንደምናስበው ደግሞ አይደለም ይሄ በጣም እንትን ይላል ውድ ይሆናል እንዴት ተጠቅም ይወጣል ውጪ ላይ ሜቢ አንድ 30 ብር 40 ብር ከፍለሽ ልትጠቀም ይቻላል ቡና አይደል ያንን ቡና ግን እዚህ መጥተሽ ስትጠጪው ደስ ብሎሽ ደስ የሚያምር ቪው አይተሽ ገብቶሻል ቤትሽ የሚመስል ነገር ቀንሽን ደስ አድርጎ የሚያሱል አይነት ነገር አይተሽ ስትጠቀሚ ይለያያል እና ኦዲየንሶቻችን አንድ ማለት እንፈልገው ነገር እንደምናስበው አይደለም እንደምንጣቀመው ነው አንድ ሁለት ደግሞ ያው እንደ ጊዜው አፕዴት ያደረገ ፕራይስ ይሄዳል
ያው ሁሉም ላይ ስለሆነ ካልቸር ቤት ላይ ስለሆነ ብቻ አይደለም ሁሉም ላይ ፕራይስ አፕዴት ሲያደርግ አንድ ላይ ይሄዳል እና ደግሞ ሌላ ምንድነው አሁን ለምሳሌ በጣም ትራዲሽናል በጣም ትራዲሽናል ዛሬ እንትን የምን ቢዝነስ አይዲያ ሼር ስናረግላችሁ ይሄ በዚህ ልክ አይደለም አንዳንዴ እንዴት ነው የሆነች 4 ሊሆን ይችላል 5 6 ሊሆን ይችላል እናንተ ይሆናል ብላችሁ በምታስቡት ባላችሁ ግባት ግን ግባቱ ትራዲሽናል የሆኑ ለክናክ ነገሮች የባህል ምግብ ቤት ለመቅረብ የምር መሆን ያለበትን ግባቶችና የምር አይዲያው መሬት ላይ ሲወርድ ደግሞ ከስተመሮቻቸውን በምን ሃንድል ማድረግ እንደሚችሉ ያቀርብላችሁ ቢዝነስ አይዲያ ነው በዚህ ልክ ላይ ሆን ይችላል ከዚህ በላይ ሊሆን ይችላል እናንተ ባላችሁ ግባትና ባላችሁ ካፒታል ልክ ለመክፈት ማለት ነው ስለዚህ ገደብ የለውም ትራዲሽናል ለክ ነገር ነው እናንተ በምትፈልጉትና ፓሽናችሁ ባላችሁ በፓሽን ስለሚሰራ ባላችሁ ፓሽን ካፒታሉን ማኔጅ እንዲያደርጉት ለማለት ያለውና አሮናችሁ የቆየ ነው እኔ ኤሊያና ዛና ነኝ እኔ ደግሞ ድላይ ደሳለኝ ነኝ አብራችሁን ስለቆያችሁ በጣም እናመሰግናለን የተለያየ ሌላ ቢዝነስ ሴክተር ላይ እናካምቱት ካለ ኮሜንት ላይ አስቀምጡልን ሼር ሰብስክራይብ ላይክ አድርጉ አብራችሁን ስለቆያችሁ በጣም እናመሰግናለን